ተፈጥሮ ነው አረምን አንቺ አብረ ተፍተብኛው ኪስ ውስጥ የነበረ አይን ነው በሉ መጣል የሚደበረኝ አንተ ከመጀመሩ ነው የኔ ትእዛዝ ማሰማው እኔ አናገር አልፈልግም ሰላም ጋይስ እንግዲህ ዛሬ በአዲስ ቪዲዮዎች እናንተን ፈካ ዘና የሚያደርጉ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ እንግዲህ በያላችሁበት ሰላማችሁ ብዝት ይወልኝ እኔ ደህና ነኝ እንግዲህ ቪዲዮውን ከመጀመራችሁ በፊት ላይክ ኮሜንት ሰብስክራይብ ያረጋችሁ ጀምሩ ዳይ ወደ ቪዲዮ ይሄንን ቪዲዮ ብለህ ለቀቅ ሄሎ አረካሪያ አረ ይቺ ልጅ ተንከለከለች ሰላም በቃሪያ ሰላም አንተና አይደለ እንደምን ያረግልህ አንተንኮ ያስለቅሳት ዋለ በቃ አንድ ዘመን ሲሞት ልታውቃውንባ እንግዲህ ዛሬ ተው እንደዚህ ሲያስለቅሳት የዋለ ኧረ የሚያስለቅስ ይጣልልህ ደግሞ አንተ ሌላ ምን ይባላል እናንተ ታንካሲ ሲሆንክልሽ ኧረ በስመ እንዴ እንዲፈጠር ነው እንዴ ብርቱካን አመጣውልህ ብላ ብርቱካን አቤ አይ ብላ ባልቢ ሜቢ አይ ብላ ስራይቻለሁ ሙሉ ብርቱካን ነው ብላ ጥሩ ምግብ ነው የቀረበልህ ምንድነው አንተ ደግሞ ታካብዳለህ አባቴ ጨረስክ ሙዝ ያ ይሄን ብላ ምንድነው ቁርስ ነው ምሳ ነው መክሰስ ነው ልጅቴ ነው ምንድነው ምን ያህል በጣፋጭ ላስደስት ብዬ ነው ጣፋጭ ወደግን ይያዝ ነሽ አቤ በቃኝ ወይኔ ሙዝ ሀባብ መጥቷል ወረበስ ኧረ እኔ ጠግቤያለሁ አንድ አቋም እንደ ይሄን ያህል ብላልኝ የኔ አባት ዛሬ ምንድነው ኧረ እኔማ ወፍራል እስቲ ትንሽ በላ አርግ ብዬ እኮ እንድከሳ ሁሉ ያከሳል እንደ አንቺ አይ ወይኔ አይ ሚስት እንጂ ነው እንጂ ለባሏ የባሏ ጠገና የባሌ ምንድነው ጠገናዬ ከለላዬ የሚባለው ይሄ ወገኔ ጠገብኩ መልካም ዋናው መጥገብ ነው በጤናሽ ነው ግን እንዲያበላሽ ኧረ እኔ ባላወኩም የሚፈጠረውን ነገር ወደ ኋላ እንዳያለን ኧረ ጋይስ ያጋባሽ ኧረ ጋይስ እንዴ ማንደት ያለ ኧረ እቺ ልጅ እኔ ነዛ ሆዴ ሞልተሽ ለካ ና ብላሽ ለምን እበላለሁ አሁንም ሆዴ ተቆንሶ የበላኸው ሱልሽ በእናትሽ እንዴት ነው ማገኝሽ በተንኮል ግን ተንኮል እኔ እኮ ፍሩት ትወዳለህ ኧረ እሷን ጠራገ ኧረ ጋይስ ኧረ ምን አለ ብንተዛዘ አቢ ምን ነው 50 ብር ነው ችግር የለውም አታልከለ 50 ብር ነው የምታለሰው እንካየው ችግር የለውም አመሰግናለሁ ችግር የለውም A few moments later እንዴ አሁን ደግሞ ምን ሆነ ነው ወይኔ እንዴ ቅድም 50 ብር ጠፋብኝ ከዛ በኋላ ሰጠው አሁን ደግሞ ምን አተክ ነው የቅድም 50 ብር ባይጠፋብኝ ካሁኑ ጋር 100 ብር ነው የሚሆንልኝ ነበር ኧረ ተው ግድ የለም ተንኮሱ ነው በሉ ኧረ ተንኮሱ ነው በሉ ኧረ ተንኮሱ ነው በሉ ኧረ ወገኔ ያለ ኧረ ያገሬ ያለ አይን ነው በሉ ተንኮሱ ይጨበጨብ ተንኮስ እንዳይል ተንኮስ ይበሉ እንዴ ያንተ ስም መባል የነበረበት ታንካሲስ ነው ተንኮሱ አባቴ ወይ ቀይ ስሩን ባልጨርስ ሰራው ብዬ እርድ የለም እና ምን ይወራል በቀይ በበርበሬ ልስራው እንዴ ቀይ ስሩ ወይኔ ጌታ እና ታዲያ አንተስ ቀይ ስሩን አስቤዛ ብለህ ይዘህ ትመጣለህ እንዴ ጌታ ሆይ ቀይ ስር ባልጫ ግን አለ እኔ አላውቅም እንግዲህ ቀይ ስር ባልጫ ምን አይነት ሊሆን ነው ራሱ ቀይ አይደል እንዴ ሚጡ ያባታጣራር ያባታን ይወንድም አጣራ ሚጡ
መጣሽ? ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5 አኒቱ እኮ አንድ ባለ 10 አንድ ባለ 5 ግዢያ። ታዲያ አኒታ ምንድነው አመት የምትፈጂው? እቺ በእናታችሁ ታልኮን ያናዳቸዋል። ምን ሆነ? ባለ 10 አልቋል አለኝ። ታዲያ 3 ባለ 5 አገዥም አልዞረላትማ። ኧረ ወይኔ ኧረ ወይኔ ኧረ እቺ ነፈዝ የሆነች ልክ እዚህ ያለች ልጅ ልክ እንደው መከራ በላለሁ። እድሜ ልክ ትፈጃ ደግሞ የት አለሽ? ባለ 15 አጀሬ ይቀርዛ ማትረብ ሊብሬ ኧረ ይመቸት ማርያም። ማንኛውም ይመቻችሁ። እስኪ ሰብስክራይብ ያላደረጋችሁ ጋይ አንተ ግን ታፈኛለህ እንዴ? እንትን ነው ማለት ሚቲቲ ሂጂና ማስቲካ ገዝተሽ ነሽ። እንዴ ማስቲካ መብላት አልፈልግም። ትበያለሽ። ለምንድን ነው የማትበይው? እኛም እንበላለን። ቶሎ ገዝተሽ ነሽ። ትንሽ መሆን እንዴ ውርጭ ወጣ ነው። ምንድነው? ከመቼው ነው የገዛሽው? በእናትሽ እንኪ ይኸውልሽ ሎሊፖፕ ትገዣለሽ። እሺ አሁን ሄደሽ ቀስ ብለሽ አልፈልግም። ትመጫለሽ። ለምንድን ነው የማትመጪው? እንዴ እሺ ና አብረን እንሂድ። እሺ አብረን እንሂድ። ይኸውልሽ ቶሎ ግዢ። እኔ ብቻዬን ሚጢጢ ገዝተሽ ነሽ። እሺ ቶሎ ጠላ በእናትሽ አንቺ መቀስ የሆነች ልጅ ይዘት መቀስ እቺ የፍቅር መቀስ አብረን እንምጣ። እዛው መጣሽ አትመጪም እንዴ? እምቢ እኔ ብቻዬን መምጣት አልፈልግም። ታስጠላች። ወዲ ኧረ ነውር ነው። ኧረ ነውር። ኧረ የፍቅር መቀስ። ኧረ ምን ምንም ብትፍጨረጨሪ ከኔ እጅ እንደማታመልጫ አየሽው አይደል? እኔም ካንተ እጅ መውጣት አልፈልግም። ኧረ አንተ ምን እያደረክ ነው? አንቺ ምን ያጨማልቅሻል? እቃው የት ነው ያለው? እቃውማ አንተ ጋር ነው ያለው። እንዴት ነው የምታምሪው? አንቺ ምን እየሆንክ ነው? እንዴት ነው የማታፍሪው? እቺ ሁለቱን ታጣላ ነው። በቃ አንተ ሂድ። በቃ እኔ ለብቻዬ አወራታለሁ። ኧረ አትቸገር አለቃ። አንተ ሂድ፣ እኔ አወራታለሁ። አታላልኩ እኔ አናግራታለሁ። እኔ ሁለታችሁን ብታናግሩኝ ደስ ይለኛል። ችግር የለውም፣ እኔ አናግርሻለሁ። ወይ እየነገርኩ ነው። ውጣ። እኔ ላናግራት። ደሞዜን ውሰደው አለቃ። ችግር የለውም። ደሞዜን አልፈልገውም። ያመጥረፍ ሰጥቻለሁ። ውጣ በእናትህ። እኔ እኮ መጀመሪያ ያገኘኋት አለቃ። ምንም ችግር የለውም። እያዳመጥኩኝ እንጂ ብሎ ነው። ውጣ። ቆይ አንዴ እኔ ባናግራት ይመች ማርያምን ይመች። በቃ ሁለታችሁ እኔ ነኝ ለምን ተጣላላችሁ? እንደ አንድ ሰው ቢያናግራት አጀሬ ግን አንዳንዴ እንደ ምን አይነት ነው እስኪ አላ ለኔ ብላችሁ ተሻምታችሁ ምትሽ የተንኮሱ ንግድ ተንኮሱ ነጋዴ እንቁላሉ ስንት ነው? እንቁላል ተንኮሱ ነጋዴ አንዱ 20 ነው። ቆይ ግማሽ ልስጥሽ አንቺ። ኧረ ተው እንደዛ ኧረ ተንኮሱ ልስጥሽ። ኧረ ምን ላይ ደረጃ ነው? ኧረ ተንካሲስ ነው መባል ያለብህ። ስንት ነው እሱ? እንደዚህ ስለማሽ የእንቁላል ግማሽ አለ። ያው ለቁጠባ በቅጠሉ ነው። እሺ ተው፣ ሽንኩርቱን ስጠኝ። አልፈልግም። ምን በቅጠል ልስጥሽ? አትላጣው። አልፈልግም። ይሄ የ10 ነው። ተው፣ አልፈልግም። ቆይ ልስጥሽ። አይ መርቃት ማም እንደ ሽንኩርት ስጠኝ። እሺ ሽንኩርት ስንት? የስንት ልስጥሽ? እንዳለ ስንት ነው? እንዳለ ይሄ እንዳለ? አዎ መደቡ እየቆጠረ ነው። በቃ እየቆጠረ ነው። ኧረ ታንካሲሱ ምን 7 ብር ከ50 ነው? 750። ኧረ ተው፣ ምንድነው አንተ መስጠት አይደል እንዴ የወጣኸው? ይበገበ ነው የሚጠራው እንዴ? የዶሮ ገበያ አድርጎት አንድ ሽንኩርት 100 ብር። ኧረ ተው እንኳን ተው ግድ የለም እንኖርበት። ተው ግድ የለም ተው። ለማንኛውም የነበረን ቆይታ ይህን ይመስላል። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።